ሰላም ለእናንተ ይሁን የተወደዳችሁ፣ ሰላማችሁ ይብዛ። ዛሬ አንድ አስገራሚ የእግዚአብሔርን ቃል ክፍል አብረን እንማማራለን። የጌታ የኢየሱስ ክርስቶስን ትንሣኤ አስተውለውት ነገር ግን በገንዘብ አማካኝነት እንዳይናገሩ ስለሆኑ ሰዎች ምን ያህል እናውቃለን? እነዚህ ሰዎች ጭፍሮች ናቸው። የጌታ የኢየሱስ ክርስቶስን መቃብር እንዲጠብቁ የተደረጉ ጭፍሮች ናቸው። እነዚህ ጭፍሮች በማቴዎስ ወንጌል መጽሐፍ ምዕራፍ 27 ላይ እናያቸዋለን። ከቁጥር 11 ጀምሮ ሲሄዱም ሳሉ ነው ከጠባቂዎች አንዳንድ ወደ ከተማ መጥተው የሆነውን ነገር ሁሉ ለካህናት አለቆች አወሩ። ከሽማግሌዎችም ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው የሚል ክፍል እናነባለን። እነዚህ ጭፍሮች በጣም ያስደንቁኛል። እነዚህ ጭፍሮች በጣም ያስገርሙኛል። ለምን ከተባለ ሱፐር ናቹራል የሆነ ነገር ኤክስፒሪየንስ ያደረጉ ሰዎች ናቸው። እንዲጠብቁ ተነግሯቸዋል። አንድ መቃብር፣ ይሄ መቃብር የጌታ የኢየሱስ ክርስቶስ መቃብር ነው። እንዲጠበቅ የተደረገበት ምክንያት አንድ ምዕራፍ ቀደም ብሎ ሲነገረን ይሄ ኢየሱስ ክርስቶስ በካህናት አለቆች አንደበት ማለት ነው እነሳለሁ እያለ ነበረ። ስለዚህም ተነስቷል ብለው እንዳያወሩ ሬሳውን ሰርቀው ከመጀመሪያው ጥፋት ይልቅ ሁለተኛው ጥፋት ስለሚበረታ ይጠበቅልን መቃብሩ የሚል ነገር ነው አንስተው የካህናት አለቆች እንዲጠበቅ ያደረጉት። ሲጠብቁ የነበሩ ጭፍሮች ግን መልአክ መጣ፣ የምድር መናወጥ ሆነ። በኋላ ደግሞ ጌታ ኢየሱስ ክርስቶስ በዛ መቃብር ውስጥ አልነበረም ማለት ነው። ይህንን ነገር ከተማ ሄደው ሲያወሩ እኛ ተኝተን ሳለን ደቀ መዛሙርቱ መጥተው ሰረቁት በሉ የሚል ነገር ተነገራቸው። በምንድን የተነገራቸው? ይሄ በብዙ ገንዘብ ውስጥ። እንግዲህ አስቡት፣ መጀመሪያ የጌታ የኢየሱስን ትንሣኤ ያወቁት ወይም ደግሞ የመቃብሩን በእንደዚህ አይነት ሁኔታ በምድር መናወጥ በመልአክ መምጣት ባዶ እንደሆነ ያወቁት ጭፍሮቹ ናቸው። ቀጥለው የካህናት አለቆች ናቸው። እንግዲህ ደቀ መዛሙርቱም ሌሎቹም የኢየሱስ ክርስቶስን ትንሣኤ አልተነገራቸውም። ይሄ ሲሆን አላወቁም። የጌታ የኢየሱስ ክርስቶስ ትንሣኤ በሚገርም ሁኔታ ነው፣ ሱፐርናቹራል በሆነ ሁኔታ ነው የተደረገው። ይሁንና ይህን ሁሉ ኤክስፒሪየንስ በገንዘብ ምክንያት አላየንም፣ አልሰማንም። ደቀ መዛሙርቱ ናቸው መጥተው የሰረቁት ያሉ ደግሞ አሉ። ገንዘብ ተከፈላቸው፣ ይህንን በሉ ተብሎ ተነገራቸው። ስለዚህም እነዚህ ሰዎች የኢየሱስ ክርስቶስን ትንሣኤ ለማወጅ አንደበታቸው ተዘጋ። የኢየሱስ ክርስቶስን ትንሣኤ ለማስተዋል አይምሯቸውም ልባቸውም ፈዘዘ። የኢየሱስ ክርስቶስ ትንሣኤ ከማንም በላይ ሲሆን የነበሩ ሰዎች የኢየሱስ ክርስቶስን ትንሣኤ ለማመንም ሆነ ለማወጅ ልባቸውም አንደበታቸውም ተዘጋ። ትክክለኛ ፋክተር የነበረው በዚህ ሰዓት ከአይምሯቸውና ከልባቸው መዘጋት ውጪ ብዙ ገንዘብ እንዲከፈላቸው ተደርጎ ነው የጌታ የኢየሱስን ትንሣኤ ደቀ መዛሙርቱ ሰርቀውት ነው እንዲባል ያስደረጉት። ይሄ የዚህ መጽሐፍ ጸሐፊ ሲነግረን እስከ ዛሬ ድረስ በአይሁድ ዘንድ ይወራል ብሎ ይነግረናል። ክርስቶስ ኢየሱስ ካልተነሳ ክርስትና የለም። ክርስቶስ ኢየሱስ ካልተነሳ እምነታችን ከንቱ ነው። ክርስቶስ ኢየሱስ ካልተነሳ መዳናችን ፍጹም መሆን አይችልም። ክርስቶስ ኢየሱስ ካልተነሳ የኃጢአት ስርየት በመስቀል ላይ ያለው የኃጢአት ስርየት ከእግዚአብሔር ጋር ወደሚቀጥል ለዘላለም ወደሚቀጥል ከእግዚአብሔር ጋር ወዳለ ህብረት መቀጠል አይችልም። ኢየሱስ ክርስቶስ ካልተነሳ ስብከታችን ከንቱ ነው። ጳውሎስ እንዳለው ዋጋ መክፈላችን ከንቱ ነው። አገልግሎታችን ከንቱ ነው። ዘመናችንን መስጠታችን ከንቱ ነው። የኢየሱስ ክርስቶስ ትንሣኤ ከሌለ ክርስትና ሙሉ በሙሉ የለም። ይሁንና ኢየሱስ ክርስቶስ እንደተነሳ ማወጅ ግን የእያንዳንዱ ክርስቲያን ኃላፊነት ነው። ዝም ማለት የሌለብን ጉዳይ ነው። የጌታ የኢየሱስ ክርስቶስን ትንሣኤ መናገር፣ በብዙ ድፍረት መናገር፣ በመንፈስ ቅዱስ ኃይል መናገር የሁላችንም ኃላፊነት ነው። ይሄ ሲሆን አጠገቡ የነበሩት እነዚህ ጭፍራዎች፣ እነዚህ ጠባቂዎች ይሄ እድል እያላቸው በአካባቢው እያሉ ሁነቱ ላይ እያሉ በብዙ ገንዘብ ምክንያት ደቀ መዛሙርቱን የሰረቁት እንዲሉ ሆኑ። ወዳጆቼ፣ ዓለም ኢየሱስ ክርስቶስን መደበቅ ትፈልጋለች። የመስቀሉን ስራ መደበቅ ትፈልጋለች። ትንሣኤውን መደበቅ ትፈልጋለች። ስራውን መደበቅ ትፈልጋለች። የኢየሱስ ክርስቶስን ማንነት መደበቅ ትፈልጋለች፣ መሸሸግ ትፈልጋለች። ኢየሱስ እንዲወራ ይቺ ዓለም አትፈልግም። ኢየሱስ እንዲነገር ይቺ ዓለም አትፈልግም። ኢየሱስ እንዲሰበክ ይቺ ዓለም አትፈልግም። ኢየሱስ ክርስቶስ ከተነገረ ሕይወት ነው የሚነገረው። ኢየሱስ ክርስቶስ ከተነገረ
ከተነገረ የዘላለም ፍቅር ነው የሚነገረው። ኢየሱስ ክርስቶስ ከተነገረ የእግዚአብሔር የዘላለም ፕሮግራምና አጀንዳ ነው የሚነገረው። ኢየሱስ ክርስቶስ እንደተነሳ እንዲያውጁ ለደቀ መዛሙርቱ ኃላፊነት ተሰጥቷል። ኢየሱስ ክርስቶስ እንደተነሳ እንዲያዩ መቃብር ድረስ መጥተው አይተዋል። ይህም እድልን አግኝተዋል። ኢየሱስ ክርስቶስን የምታውጅ ቤተክርስቲያን መኖር አለባት። በተለይም የመስቀሉን ስራ ደግሞም ትንሣኤውን ማወጅ የምትችል ቤተክርስቲያን መኖር አለባት። ወዳጆቼ የጌታ የኢየሱስ ክርስቶስ ትንሣኤ የህይወታችን መልእክት መሆን አለበት። ሰው እንደሚሰቀል ተሰቅሎ ይሆናል። ከሁለት ሌሎች ወንጀለኞች መካከል ተሰቅሎ ሊሆን ይችላል። ኢየሱስ ክርስቶስ ግን የሞትን ጣራ አጥፍቶ ከሙታን በኩር ሆኖ ተነስቷል። ድጋሚ ላይሞት ተነስቷል። አብ ቀኝ ሊቀመጥ ተነስቷል። በመንፈስ ቅዱስ ኃይል ተነስቷል። ክብር በሞላበት መነሳት ተነስቷል። ከዛ በፊት እኮ ብዙ ትንሣኤዎች ነበሩ። ይሁንና ጌታ ኢየሱስ ክርስቶስ ግን ወደ እግዚአብሔር አብ በመሄድ ወደ ሰማይ በመሄድ የመጀመሪያው ከሙታንም በኩር ሆኗል። ወዳጆቼ የጌታ የኢየሱስ ክርስቶስ ትንሣኤ መልእክታችን ነው። ኢየሱስን ከደበቅን የዘላለም ሕይወትን እንደብቃለን። ኢየሱስ ክርስቶስን በገንዘብ በዓለማዊ ምኞት በምቾቶቻችን ዛሬ በሚገጥሙን ቻሌንጆች ከደበቅነው ዓለማዊ ነው የምንሆነው። መልእክታችንም ዋጋ አይኖረውም። ስለማን እንናገር ከተባለ ይቺ ዓለም ምንም ነገር እየሰጠችን ዝም በሉ ብትልን ነው። ነገር ግን ዝም ማንልበት አንድ ብርቱ ጉዳይ አለ። ምክንያቱም ኢየሱስ ክርስቶስ የዘላለም ሕይወት የዘላለም አምላክ ነው። ሰዎች ይህን ኢየሱስን ካላወቁ የዘላለም ሕይወት አደጋ ላይ ነው የሚገባው። ሰዎች ይህን ሕይወት ካላወቁ ካልሰሙ ከእግዚአብሔር ጋር ያላቸው ንብረት ማስተካከል አይችሉም። ሰዎች ይህን ኢየሱስ ክርስቶስን ካልሰሙ ወደ ክርስቶስ ኢየሱስም ካልመጡ ይሄ ወንጌል ካልተነገራቸው ከእግዚአብሔር ጋር ህብረት ማድረግ የሚችልበት እድል አይኖርም። ገንዘብ ተሰጥቷቸው ዝም እንዳሉት ሰዎች መሆን የለብንም። ተከፍሏቸው አልተነሳም እንዳሉት ሰዎች መሆን የለብንም። ተከፍሏቸው አንደበታቸው እንደተለጎመው ሰዎች መሆን የለብንም። እኛ የተሰጠነ አንደበት ኢየሱስ ክርስቶስን ማውራት የሚችል ደግሞ ማውራትም ያለበት አንደበት ነው። ስለዚህ ዓለም በምታቀብልን በየትኛውም ነገር ዝምታን መምረጥ የለብንም። እነዚህ ሰዎች ዝም እንዲሉ የተደረጉት በገንዘብ ምክንያት ነው። ብዙ ገንዘብ ሰጥተዋቸው አታውሩ፣ አትናገሩ፣ ተነሳ አትበሉ፣ መቃብሩ ባዶ ሆነ አትበሉ፣ መቃብሩ ውስጥ ማንም አልነበረም አትበሉ፣ መቃብሩ ባዶ ሆነ አትበሉ የሚል ነገር ተነገራቸው። ዝም ያሰኟቸው በገንዘብ ነው። ዝም ያሰኟቸው በጥቅማ ጥቅም ነው። የሚገርም ነው። ይሁዳ እንኳን በሕይወት እያለ ኢየሱስ ክርስቶስን አሳልፎ የሰጠው በገንዘብ ምክንያት ነው። ይቺ ዓለም የምትሰጥንን ነገር ሰጥተን አንድ ነገር ትጠይቀናለች። ኢየሱስን ዝም በሉ። እቺ ዓለም የሆነ ነገር ታቀብለንና አንደበታችንን መዝጋት ትፈልጋለች። ኢየሱስን ዝም በሉ። እቺ ዓለም አንዳች ጥቅማ ጥቅም ወደ ህይወታችን ታመጣና ኢየሱስ ክርስቶስ መልእክታችን የሆነውን ይህንን ጌታ እንዳናወራ አንደበታችንን ትይዘናለች። ወዳጆች ዛሬ የምንሰማው ይሄ መልእክት ምንድን ነው የሚያስተምረን? ከእግዚአብሔር ዘንድ የተሰጠንን አደራ፣ በአይናችን ያየነውን አደራ፣ በህይወታችን የቀመስነውን ይህንን የእግዚአብሔርን ፍቅርና ፕሮግራም ዝም እንዳንል እግዚአብሔር ይፈልጋል። መናገር ለምንችለው ሰው ሁሉ መናገር አለብን። መስማት ለቻለ ሰው ሁሉ ይህን መልእክት ማስተላለፍ አለብን። የጌታችን ኢየሱስ ክርስቶስ ከሙታን መካከል ሕያው ሆኖ ተነስቷል። ብቻም አይደለም፣ ጌታችን ኢየሱስ ክርስቶስ በክብር ዳግመኛ ተመልሶ ይመጣል። በእርሱ የሚያምኑ የዘላለም ሕይወት አላቸው። የማያምኑ ደግሞ በዘላለም ፍርድ ውስጥ ናቸው። ይሄ ፍርድ ወደ ህይወት እንዲቀየር እድል ያለው በዚህ ምድር ላይ ብቻ ነው። ሰው ከሞተ በኋላ እድል አይሰጠው። በህይወት እያለ ነው ይሄ እድል የሚሰጠው። ኢየሱስ ክርስቶስን የሚያምን የዘላለም ህይወት አለው። ተወዳጆች ይሄ የእግዚአብሔር ቃል እንደባረካችሁ አምናለሁ። እዚህ ድረስ ከሰማችሁ ሰብስክራይብ ማድረግ እንዳትረሱ፣ ለብዙዎች ይህ መልእክት እንዲደርስ ማድረግ እንዳትረሱ፣ እንድታጋሩት በጌታ ፍቅር በትልቅ ትህትና ጠይቃችኋለሁ። ሰላማችሁ ይብዛ።